ቤተሰብ ደውሎ አረብ ሀገር ሆነሽ እንዴት ነሽ? ሰላም ነሽ? አገሩ ተመቸሽ ወይ? ሰዎቹ ተስማሙሽ ወይ? ለመድሻቸው ወይ? የሚልሽ ቤተሰብ ከሌለ አንቺ አትፈለጊም ማለት ነው። የመሰለ አስተሳሰብ በየሚዲያው ላይ እየተመለከትን ስለሆነ ዛሬ እሱን ነገር ሰፋ አድርጌ አስረዳችኋለሁ ማለት ነው። ቤተሰብ ከሀገር ቤት ደውሎ ሰላም አላለሽም? እንዴት ነሽ? ለመድሽ ወይ? አላለሽም። እነሱ አላሉሽም ማለት አንቺን ስለማይፈልጉሽ፣ አንቺን ስለጣሉሽ፣ ስለማትፈለጊ አይደለም። እንደዚህ የሚሏችሁን ሰዎች እየሰማችሁ ከቤተሰቦቻችሁ አትራቁ። ከቤተሰቦቻችሁ ላይ ተስፋ አትቁረጡ። እንደዚህ አይነት ንግግር የሚናገሩ ሰዎች በእርግጠኝነት ነው የምላችሁ ይሄን ነገር ለማለት እነሱ እንደሚሉት ወይም ደግሞ በእነሱ ላይ ሆኖ ሊሆን ይችላል። ግን እነሱም አልተባሉም ማለት አልተፈለጉም ማለት አይደለም። ማንም ይሁን ቤተሰብ እስካለሽ ድረስ ቤተሰቦችሽ በህይወት እስካሉ አንቺ በህይወት መኖርሽን እስካወቁ ድረስ ትፈለጊያለሽ። ለምን አትፈለጊም? የዛ የቤተሰብ አንድ አካል ነሽ፣ ልጅ ነሽ። ለእናትና ለአባትሽ ልጅ ነሽ፣ ለእህትና ለወንድሞችሽ እህት ነሽ። ዋይ ኖት? የማትፈለጊበት ምክንያት ምንድን ነው? በምን ወንጀልሽ? በምን ጥፋትሽ? በምን በደልሽ? እንዲህ አይነት አስተሳሰብ እያሰቡ የሚናገሩ ሰዎችን ጠራርጋችሁ አስወጡ። ሲናገሩ ስትሰሙ ባትሰሙ እመክራለሁ። ከሰማችሁ ደግሞ ሰምታችሁ በቀስ በአንድ ጆሮ ሰምታችሁ በአንድ ጆሮ አስወጡ። ይህ አይነት አስተሳሰብ እጅግ አደገኛ አስተሳሰብ ነው። ለቤተሰቦቻችሁ ክፋት እንድታስቡ፣ ከቤተሰቦቻችሁ ላይ ተስፋ እንድትቆርጡ፣ ቤተሰቦቻችሁን እንድትጠሏቸው የሚያደርግ አስተሳሰብ ስለሆነ እነሱም ሀገር ቤት ላይ ስራ ሰርተው ነው የሚኖሩት። እናንተ እንደምትሰሩት ሁሉ እኛ እንደምንሰራው ሁሉ እነሱም ስራ አላቸው። ወጣ ብለው የሚገቡበት እህትና ወንድሞች እንኳ ራሱ ትምህርት ቤት መሄድ ስራ ነው። ዛሬ ትምህርት ቤት ሄደው ተምረው አሪፍ ውጤት አምጥተው ነጋቸውን መስራት ይችላሉ። ዛሬ ትምህርት ቤት የሚሄዱት ነጋቸውን እየሰሩ ስለሆነ ትምህርት ቤታቸው ሄደው ትምህርት ቤታቸውን በስነ ስርዓት ተምረው ጭንቅላታቸውን አሳድገው እውቀትን አሳድገው ወደ ቤት ይመጣሉ ከትምህርት ቤት። ያ ስራ ነው። ዛሬ ያልተሰራ ስራ፣ ጠንክሮ ያልተሰራ ስራ ነገ ውጤት ስለማያመጣ ማለት ነው። በቤት ውስጥ ያሉ እናት አባቶችም ቤትን ለማስተዳደር የየራሳቸው የስራ ኃላፊነት አለባቸው። ስራ ይሰራሉ። እኛ እንደምንደክመው እነሱም ይደክማሉ። ስለዚህ አልደወሉም ማለት እንዴት ነሽ አላሉሽም ማለት ጥላቻ ሳይሆን በተቃራኒው ነው። ይወዱሻል፣ ይናፍቁሻል፣ ተሳክቶልሽ እንድትመጪ ከአንቺ ተርፈሽ ለእነሱ እንድትሆኚ ይመኙልሻል። ስለዚህ እባካችሁ እንደዚህ አይነት ነገር የምትናገሩ ሰዎች ከመናገራችሁ በፊት አስቡበት። ይሄ ሚዲያ የሚባል አጠቃቀሙን ያላወቅንበት ጥቅሙ አመዝኖ እያለ እኛ ግን ጉዳቱን እንዳመዝን ያደረግነው የጉዳቱ ሚዛን እንዳደፋ ያደረግነው እኛው በራሳችን። የስንቱ ቤት ፈርሷል በዩቱብ። እኔ እንኳን የማቀው ዩቱብ ላይ ቁጭ ብለው በሚፈተፍቱ ሰዎች ማለት ነው። የስንቱ ቤት ነው የፈረሰው።
ስንት ልጆች ተበትነዋል። ከእናትና ከአባታቸው መሀል እንዳያድጉ ዩቱብ ላይ በሚዘራ ዘር ቤት ፈርሶ ልጆች ተበትነዋል። ይሄንን ስል ከመሬት ተነስቼ አይደለም፣ እኔ በአይኔ ስላየሁ ነው። ከመሬት ብድግ ብላችሁ ይሄ ነው ባልሽ ይሄን ካረገ፣ ሚስትህ ይሄን ካረገች፣ ቤተሰቦቻችሁ ይሄን ካረጉ፣ የባል ቤተሰብ ይሄን ካለ፣ የሚስት ቤተሰብ ይሄን ካለ፣ በዚህ ላይ በሌላ ቪዲዮ ለራሴ ተመልሼ መጥቼ ግልጽ አደርጋለሁ። ይሄን ነገር ብዙ ሰው ይለዋል፣ ወደፊትም መባል አለበት፣ ዛሬም ይባላል። ዩቱብ ላይ በቃ እይታ እንዲመጣ ብቻ ታስቦ ብዙ ነገር ይባላል። እነዚያን ነገሮች ደግሞ ሰዎች ከዩቱብ ላይ ይወስዱና ወደ ራሳቸው ህይወት ያመጡታል ማለት ነው። ራሳቸው ህይወት ላይ ካመጡት በኋላ ቤታቸው ካስገቡት በኋላ ቤታቸውን የበጠበጡ ቤታቸውን ያፈረሱ ወንዶችም ሴቶችም አሉ። እንዲሁም ደግሞ ከባል ቤተሰብ ጋር የተጣሉ፣ ከሚስት ቤተሰብ ጋር የተጣሉ፣ አባትና ልጅ የተጣሉ፣ ልጅ አባትን እንዲጠላ፣ ልጅ እናትን እንዲጠላ የመሳሰሉትን የሚደረገው እዚህ ሚዲያ ላይ እየተመጣ በሚዘራ ያልታረመ ዘር ምክንያት ነው። ስለዚህ ሚዲያ ላይ የሰማችሁትን ነገር ወደ ጭንቅላታችሁ አታምጡ፣ ወደ ቤታችሁ አታምጡ። ያ ሰውዬ የተናገረው የራሱን አስተሳሰብ ነው። ድንገትም ያ ሰውዬ የሱ ጭንቅላት አስተሳሰቡ ሁሉ ኔጌቲቭ ሊሆን ይችላል። በቃ ጥሩ ማያስብ ጥሩ ማይመኝ ሊሆን ይችላል። አናቅም። ያንን ሰው እዚህ ስክሪን ላይ ነው እንጂ እኛ የተመለከትነው ዲፕሊ ህይወቱ ምንድን ነው፣ አስተሳሰቡ እንዴት ነው የሚለውን አናውቅም። ስለዚህ በማናውቀው ነገር ተነስተን አንድ ሰው የሆነ ነገር ስለተናገረ ብቻ ወደ ቤተሰብ፣ ወደ ልጆች፣ ወደ እናቶች አምጥቶ ያንድን ሰው አስተሳሰብ ቤትን መበተን፣ ወላጆች ከልጆች ጋር መቆራረጥ፣ ተስፋ እንዲቆርጡ ማድረግ መሆን የሌለበት የተሳሳተ አመለካከት ነው። ማንኛውም ሰው ይሄ ሚዲያ ላይ የተዘራ ሚዲያ ጠቃሚ ሆኖ እያለ እኛ እንዳይጠቅም እኛው ራሳችን አድርገ ነው ስላመጣ ነው ያንን ቆሻሻ ሁሉ ሰብስባችሁ ወደ ቤታችሁ፣ ወደ ቤተሰቦቻችሁ ከማምጣት ተጠንቀቁ። እናንተ ቤት ምን እየተካሄደ ነው ያለው? እናንተ ቤታችሁን ተመልከቱ፣ እህቶቻችሁን ተመልከቱ፣ እናትና አባቶቻችሁን ተመልከቱ። እናንተ ዛሬ ስደት ስላላችሁ አትሰቡ፣ አትሳሳቱ። ዛሬ ስደት ላይ ስለሆናችሁ ቤተሰብ ይጠላኛል፣ ይሄ የተሳሳተ አስተሳሰብ ነው። ቤተሰብ ቢጠላሽ ከተወለድሽ በኋላ አያሳድግሽም። አንቺ ስደት ስለመጣሽ ቤተሰብ አይጠላሽም። ምክንያቱም አንደኛ ከዛ ፋሚሊ ነው የተገኘሽው፣ ሁለተኛ ደግሞ ገና ሕፃን ልጅ ሆነሽ ምንም ነገር ሳታቂ ተንከባክበው እንቅልፋቸውን መተው ካለባቸው ትተው ጌጣጌጦቻቸውን መሸጥ ካለባቸው ሽጠው ያለ እረፍት መስራት ካለባቸው ሰርተው አብልተው አጠጥተው ተንከባክበው ያሳደጉሽ ስለሚወዱሽ ነው። ወደዚህ ምድር ስትመጪ ደስ ብሏቸው የተቀበሉሽ ስለሚወዱሽ ነው። የማይረባ ተልካሻ ነገር እየተመለከታችሁ ከቤተሰቦቻችሁ ላይ ተስፋ አትቁረጡ። አመሰግናለሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።